ሃንግማን አቻ ወጣለች ኖርማል ነው ቶፕ 4 ለመግባት አቻ ኖርማል ነው ሴንት ጄምስ ፓርክ የሁለት ሃፍ ጨዋታ ነው ያየው ፈርስት ሃፍ ኒውካስል እሳት ከዛ ሰከንድ ሃፍ ካፒቹሌት አርሰናልን ባለቀ ሰዓት ሰጠው ሊቨርፑልን ባለቀ ሰዓት ሰጠው ኒውካስል ይሰጣል ቸልሲ ኮንክ ግን አቻ ይወግምባል ሪስ ጄምስ ምን አይነት ቅጣት ምትን ያገባው አባቴ ዳዳዳዳዳዳ የሶ የሚድፊልድ ላይ ከባድ ፕሮስፔክት የሆነ ሰው ይሸጡታል ማለት ቸልሲዎች ታቃላችሁ ቫይቡ ሊሸጥ ነው ማለት ፓልመር ደግሞ በጣም የሚጮህበት ስቴዲየም ውስጥ ምናምን አይደለም ራሱ ነው የሚበርደው እኛን ሳይሆን የሚያበርደን ራሱ ነው የሚበርደው ማሬስካ ይችላል ተጫዋች ስለሌለው ነው የተገነዘብናቸው ነገሮች ማለት ዛሬ በተሸነፍ ይኖር 8ኛ ነበር የምትሄጂው ማለት ሁሉም እንዲው ወንድም ጥላ ራሱ እንዲው እየቋጠረብሽ ነበር ክፉ ነው ለራሱ ጥቅም ብቻ ነው የሚያስበው ሰገጠ መፈመስ አለበት ሃንግማን ያለበለዛ ጉድ ውስጥ ነው የምትገባው ሃንግማን ነግሬሃለሁ የሲቲን ጨዋታ ስትሪም እናደርጋለን የሊቨርፑልን ጨዋታ ስትሪም እናደርጋለን የአርሰናል ጨዋታ ስትሪም እናደርጋለን ቋጣሪም ጠርተናል ወያላ ጠርተናል ዛሬ የኔ ቀን ነው ዛሬ ምን አለ በለኝ ምን አይነት የተለያየ ሁለት ሃፎች ነው ያየነው ፍጹም የተለያየ ሁለት ሃፎች ፈርስት ሃፍ ጭራሽ በፍጹም ኒውካስትልን አልቻልነውም ሲቀጥል ሰከንድ ሃፍ ላይ ትክክለኛው ቼልሲ ተመለሰ ለምን እንደሆነ አይገባኝም በቃ አንደ አማተር ለምን ቼልሲ ሁሉ ጊዜ እንደሚጫወት አይገባኝም ለምንድነው ሎ ብሎክ ላለው ቲም ለምሳሌ ዘግቶም ፕሬስ እያደረገ ለሚጫወተን ቲም መፍትሄ የማይታሰቡ እኔ ሁሉ ጊዜ በቃ ይሄ ነገር ግርም ይለኛል ሎ ብሎክ ከሆነ ከዘጋብንና ከዛ በኋላ ደግሞ 1v1 ፕሬስ እያደረግን ከሆነ የሚጫወት ከሆነ መፍትሄ የለንም ለምንድን ፓልመር ተደጋጋሚ ፊዚካሊቲ ጥሩ አይደለም በቃ አየሁት ነካ ሲደረግ ለምን እንደሆነ አያውቅም በቃ ፓልመር ፊት ካልሆነ እንደዚህ አይነት ከባባድ ጌሞች ላይ መቼሲን ይታያል አይደል ኒውካስትል ምን አይነት አጫወት እንደሚጫወት አይደለም አሰልጣኙ ይቀርና እንግሊዝ ውስጥ እና ማሪስካ ወይም ስታፉ ይቀርና እኛ ደጋፊዎቹ ራሱ እናውቃለን ኒውካስትል ምን አይነት የፊዚካል ቲም እንደሆነ እንደዚህ አይነት ጨዋታ ላይ ቢያርፍ ጥሩ ነው ሰከንድ ሃፍ ግን በቃ ቼልሲ ትክክለኛ ጀምስ አክሩቶኛል እግዚአብሔርን ካሴዶ ሳንቼዝን ባይዘው ጥሩ ነበረ ከዛ በቃ እንዳለ ኳሶቻችን በጋርናቾ በኩል ነው የምንጫወተው ኔቶ እንዳይጫወት አድርጎታል ማለት ይቻላል ኔቶ ማርክ ተደርጓል ውስጥ ሌላው የገዛ ልጃችን ሉዊስ ሃል የናጡት ነካሽ እንዴት ነበር ሲጫወት የነበረው እኔው ከጉደት ተርፈናል ብቻ ውስጥ ሁለታቻ ምንም የምለው ነገር የለኝም ከታይትል ሬሱ እየራቅን ነው ክርስቶስን እንችላለን what a comeback ይልሃል what a comeback Chelsea is back ባይዜ ሰከንድ ሃፍ ላይ ያየነው ቼልሲ የዓለም ሻምፒዮናውን ቼልሲ ነው ያየሁት ሪስ ጄምስ ምን አይነት ቅጣት ምት ነው ምን አይነት ጆአው ፔድሮ ነው ያየነው ሮበርት ሳንቼዝ ሁላችንም ቆመን እናጨብጭብለት ሮበርት ሳንቼዝ የኛ ግብ ጠባቂ አሲስትም ያደርጋል ብራዘር አሲስትም ያደርጋል እዛ ክሊንሺታችን እኩል ሆነ ብለን ተደስተን ሳናበቃ የኛ ግብ ጠባቂ አሲስት ያደርጋል ነው ማለት ምን አይነት አጥቂ ነው ያለን ጋድ ጆአው ፔድሮ ይገባዋል ሪስ ጄምስ ዛሬ ይለያል ነው ማለት ኮል ፓልመር ሰከንድ ሃፍ ላይ እጅግ በጣም ተቀይሮ ነው የገባው ኤንዞ ማሬስካ ሰከንድ ሃፍ ላይ የዓለም ሻምፒዮናውን ቼልሲን አስመልክቶናል ክርስቶስን እንችላለን ጄምስ ፓርክ በጣም አስቸጋሪ ስቴዲየም እንደሆነ እናውቃለን ብሉ ኢዝ ዘ ከለር ኮርቼበታለሁ በቲሜ ኮርቻለሁ ወያሊት አዳሜ እየመጣሽ ምታሽቃብጭ ሁላ ግቢና አውጩ ሰከንድ ሃፍ 2 ጎል አገባው ብለ ይሄ የለንደን ኩራት ላይ አተኛም እኮ አባቴ 90 ደቂቃ ፍሽካ እስካልተነፋ ድረስ አትችልም ማለት ነው ብሉ ኢዝ ዘ ከለር ክርስቶስን ኮርቻለሁ ሰከንድ ሃፍ እንለያለን ነው ማለት 90 ደቂቃውን በአጠቃላይ ተጋድለዋል ልጆቻችን ከ2-0 መመራት ተነስተን ግባና አውጣው ነው ማለት ግባና አውጣው ያ ቢያንስ አልተሸነፍንም ጀማዓው ጥሩ ካምባክ አድርገን ነበር ያው ግልጽ ነበር ለኔ ገብቶኝ ነበር ኒውካስትል ካቻ በላይ ዘነ እንደማንወጣ ግልጽ ነበር ቸልሲ በዚህ አቋሙ ቶፕ 4 ያሰጋዋል ጀማዓው የምሬ ነው የምነግራችሁ አሁን አሰልጣኙም ጋር ችግር አላየውም በዛሬው አሰላለፍ ተጫዋቾቹም ጋር ችግር አላየውኝም በቃ እንደ ቡድን አልቻለም ኒውካስትል በልጦን ነበር ፈርስት ሃፍ በቃ ባንጭ ወይ ነበር የተጫወት ነው እንደውም ሰከንድ ሃፍ የሚገራርሙ ሙከሮች ሞክረናል ሳተን እንጂ ያለ ነው ምንም ማለት አይደለም ያው ኳንጫው ፉክር ትንሽ ገለል ይያለን ይመስላል ቆየን ገለል ካለን ግን በዚህኛው ትንሽ የተረጋገጠ ይመስላል ጀማው አይደለ ኳንጫ እንደወጣን ያው ለቶፕ 4 እንቀጥላለን ማለት ነው ምንም አዲስ ነገር የለውም
አደራጅተን ቲማችንን ደግሞ በደንብ ማስጨነቃችንን እንቀጥላለን። ብዙ ቶርናመንቶች አሉ፣ ሻምፒዮንስ ሊግ ምናምን ብዙ አለ። እንዳያሳስባችሁ አንዱን ዋንጫ ይዘን እናጠናቃለን። በዚህ ዓመት ያው የሚጠበቅ ውጤት ነው። እንዳይደብራችሁ። እኔ አልደበረኝም። ያው ካደረግነው ከምባክ አንጻር ምንም የደበረኝ ነገር የለም። ጀምስ በጣም እወድሃለሁ። በጣም ጀግና ተጫዋች ነህ። ካይሴዶም ምርጥ ተጫዋች ነህ። ሌሎቻችሁ ምርጥ ናችሁ። በቃ ጋርናቾ ትንሽ አበሳጭተኛል። እየሳትካቸው የነበሩ ኳሶችን እነሱን አስተካክል። ሌላው ምርጥ ነገር ነው። እንደ ቡድን ግን አልቻልንም። ዞሮ እንደ ቡድን አልቻልንም። መልካም ምሽት ጀማው። ቅድም ለቼልሲ የሁለታቸውን ጨዋታ ቪዲዮ ስሰራ ስለ ጀምስ ሳላወራ ወጣሁ። ምን አባቴ ሆኜ ነው ስለ ጀምስ ሳላወራ ወጣሁት? እንደው ምን አባቴ ቁርጥ አድርጎኝ እንዴ! አረ ነውር ነው በእውነት። ራሴን ወቀስኩት እንዴ! ቪዲዮ ልስራ አልስራ ብዬ ከእንደገና ከራሴ ጋር ክርክር ገባው ማለት ነው። ለቼልሲ ተከታታይ ወደ ቪዲዮ መስራት የለብኝም ብዬ አስቤ፣ ግን ይገባዋል ለዚህ ልጅ። በቃ ምን አይነት ተጫዋች ነው! ምን አይነት ጎል ነው ያስቆጠረው አንተ! እኔ እኮ ላለፉት አመታት ማለት ነው በጉዳት ሲሰቃይ ያሳለፈ ተጫዋች አይመስልህም? በቃ ይሄ ልጅ ጤነኛ ይሆን እንጂ ሜዳ ላይ መጥቶ ፐርፎርም የሚያደርግበት መንገድ በጣም ነው የሚያስገርም። በጣም ማለት እንዴ! ዛሬ ጨዋታው ላይ የነበረውን አክቲቪቲ አይታችሁታል? እንዴት አባቱ ሲከላከል የነበረው ታውት በማጥቃቱ ሂደት ላይ ብቻ እንኳን ሲከላከል ራሱ የነበረው ባርነስ ንጹህ ኳስ አግኝቶ ወደ ጎል ሊሞክረው ሲል ያወጣበት መጥቶ ከፊት እንዴት ብሎክ እንዳደረገው ኳሱን ያጸዳበትን መንገድ አይታችሁታል? እንዴት አባቱ እንደሚችል ዛሬ ፐርፎርም ያደረገበት መንገድ አስገርሞኛል በእውነት። አረ ቼላ ሁለታቻ ከ2-2 ምን አይነት ጌም ነው ማን! የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት ማለት አሁን ኑና አንዴ ልንገራችሁ ውስጥ ከሜዳ ውጪ ኒውካስትልን ማሸነፍ ማለት ነው ይላችሁ ለኔ ነው የተፈቀደው። ግን ከ2-2 በጣም የሚያምር ጌም ማን! ጨዋታውን ማሸነፍ ይገባችሁ ነበር። ጋርናቾ የተባለ ጡማ ሰው ኧረ አይችልም በቃ ጭራሽ ነው የማይችለው። ኧረ ምንድን ነው የሚሰራው? የማአት ኳስ በጣም ብዙ ስፔስ እያገኘ መጠቀም አልቻለም። ጄምስ ምን አይነት ጎል ነው ያገባው? አርኖልድን ማይመስለኝ አትቅጣት ምትቅርቅር ምናምን በጣም የሚያምር ጨዋታ። ፓልመርን ከጨዋታው ውጪ ነበር ያደረጉት። ለመሰላችሁ ማርክ አድርገውት ነው የገቡት። ኳስ ሲነካ ለ3 ምናምን ጭፍጭፍ። ኧረ ኒውካስትል ግን አንተ ሪሲሊንግ ነው ምንድን ነው? ኳስ ስትይዙ መደባደብ በጣም የሚያስፈራ ቲም። ኒውካስትልን አውቀዋለሁ እንዴት እንደሚያደርግ ገባችሁ? ከ2-2 ግን ሁለታቸው መውጣታችሁ በጣም አሪፍ ነው። አሁን የትም አትሄዱም። አይዟችሁ። አቤት እንደዚህ አይነት ጨዋታ አንደኛ የምንፈልገው እዴ ጄምስ ምን ቀን ነው ቼልሲ ቤት የመጣኸው? በእናትህ አንተ ሰውዬ ምን ቀን ነው ቼልሲ ቤት የገባኸው? ወይኔ አሁን ፈርስት ሃፍ ለተመለከተ ቼልሲ ሁለት ያገባል ብለህ ታስባለህ? ያገባህባቸውስ ምት ጎል ነው እንዴ? ራምስዴል በቃ ጸጥ ነው ያለው። ደግሞ ፈርቼው ነበር። አንተ በጣም ትችላለህ። በጣም ዘሞስት አንደርሬትድ ፕሌየር ቢኖር ጄምስ ነው። ፈርስት ሃፍ ለተመለከተ ሰከንድ ሃፍ ቼልሲ እንደዚህ አይነት ውጤት ያመጣል ብለህ መጠብ ካምባክ ሊሰሯቸው ነበር ለጥቂት። ኒውካስትል የሳቱት ኒውካስትል ቅያሬ ያደረጋ እነ ባርነስን ወይኔ ኤላንጋ ማዛጋ ዊሳ እያለ አስበላቸው። ግን ያበደ ወልትማን በጣም ይችላል። ግን ጥያቄ ያለኝ እዚህ ጨዋታ ላይ ይሄን እንኳን እዚህ ጋር ከተተው ጉርጉ ከተተው ቱቦ ውስጥ ጨመረን ያደረገው እዛ ማኖን እሺ ይሁን። ግን ጨመረው እንደዚህ ትከሻለህ። እኔ መልሱልኝ ይሄንን ግን ዋው! እንዴት አይነት አስደናቂ ጨዋታ ተመለከትን። ሴንት ጄምስ ፓርክ ስቴዲየም ላይ ቼልሲ ኒውካስል ጋር ያደረጉት የ17ኛው ሳምንት የመጀመሪያ ጨዋታ በጣም አስደናቂና ውብ ነበረ። ኒውካስሎች በሜዳቸው የመጀመሪያውን አጋማሽ 2-0 እየመሩ ወጥቶ ነበረ። ቮልተሜድ ሁለቱንም ጎሎች ያስቆጠሩ ተጫዋች ነበረ። ከዛ በኋላ ቼልሲዎች ሁለተኛው አጋማሽ ሪቼ ጄምስ አስደናቂ ጎል በማስቆጠር ቼልሲዎች ወደ ጨዋታ መለሳቸው። እንደገና ደግሞ ጆዋ ፔድሮ የማሊክ ታውን ስህተት ተጠቅመው ሁለተኛውን ጎል ማስቆጠር 2-2 ሆነ። በጣም አስደናቂ ነበር። ቅያሬዎቻቸው ሁለቱም አሰልጣኞች እንቅስቃሴው ውብ ነው የተመለከትነውና አነጋጋሪ ዳኝነት ውሳኔ የነበረበት ጨዋታ ነበር። ጨዋታውን ሁለቱ ቡድኖች አንዳንድ ነጥብ ተካፍለውበት 2-2 በሆናቸው ውጤት ተጠናቋል። በቀጣይነት ጉዞአችን ወደ ኢታር እናደርጋለን። የሊጉን መሪነት ከአርሰናል ለመረከብ ማንቸስተር ሲቲ ከዌስትሃም ጋር ጨዋታውን ያደርጋል። ማንቸስተር ሲቲ ድል ማድረግ የሚችል ከሆነ አርሰናል ምሽት ከኤቨርተን ጋር እስከሚጫወት ድረስ የሊጉን መሪነት ይዞ መቆየት የሚችልበትን እድል መፍጠር ይችላል። ዌስትሃሞች ነጥብ ካስጣሉ ነጥብ ከወሰዱ ከወራጅ ቀጠና ለመውጣት በሚያደርጉት እንቅስቃሴ በእጅጉ ሊያግዛቸው እንደሚችል ይጠበቃል። አሰልጣኝ ፔፕ ጋርዲዮላ ከሰሞኑ ቡድናቸው ምንም አይነት ለውጥ አላረጉም። በካራባው ካፕ ከነበረው ቡድናቸው ግን በርከት ያሉ ለውጦችን አድርገው ገብተዋል። በዛሬው ጨዋታ ላይ ዶናሩማ ቦታው ላይ ነው። ገቫርዲዮል፣ ዲያስ እንደዚሁ ማቲያስ ኑኔስ እና ኦራይሊ ተከላካይ መስመር ላይ ያሉ። ኒኮ ጎንዛሌዝ በአማካይ መስመር ላይ በ6 ቁጥር ሚና የሚጫወት ሲሆን ፎደን፣ በርናንዶ ሲልቫ፣ ቲያኒ ራይንደርስ አማካይ መስመሩ ላይ ከሪያን ቸርኬ ጋር ያሉ ተጫዋቾች ናቸው። ከፊት ኤርሊንግ ብራውት ሃላንድ በብቸኝነት ይሞራል። በአፍሪካ ዋንጫ የተመናመነው ዌስትሃም በዛሬው ጨዋታ ላይ ተከላካዩ ማሊክ ዲዩፍ እና አሮን wan-bissaka ሁለቱም የቀኝና የግራ ተመላላሾቻቸው በዛሬው ጨዋታ ላይ የሉም። አማካኞችን በርከት አድርገው
ፖትስ ከፈርናንዴዝ እና ማጋሳ ጋር እንዲጫወት አድርገው ኑኖ ስፕሪንቶ ሳንቶ ወደ ጨዋታው ይዟቸው ገብተዋል። በዚህ ጨዋታ ላይ ነጥብ ካስጣሩላቸው ዌስትሃሞች አርሰናል በመሪነት ይቆያል እስከ ምሽቱ ጨዋታ ላይ። ነገር ግን ጋርዲዮላ ድል ማድረግ ከቻሉ የእንግሊዝ ፕሪሚየር ሊግ መሪነትን በዚህ የውድድር ዓመት ለመጀመሪያ ጊዜ መረከብ የሚችሉበትና የሚይዙበትን እድል ይፈጥራሉ። ምን ይፈጠራል? የጨዋታውን ውጤት መገመት ትችላላችሁ። ስለ ቼልሲና ኒውካስል ጨዋታ ማሳብ አስተያየት ብትሰጡን ደስ ይለናል። አብራችሁ ስለሆናችሁ ከልብ እናመሰግናለን። በቀጥታ ስርጭት አለን ዩቲዩብ ላይ ሲዲ ስፖርት ብላችሁ ግቡ፣ ሳብስክራይብ አድርጉት። ቪዲዮ ላይ ስትሆኑ ደግሞ ላይክ ሼር በማድረግ ጨዋታዎችን አብረን እንድንመለከት እንጋብዛለን። ጉዟችን ወደ ኢታድ ማንቸስተር ሲቲ ከዌስትሃም መልካም ጨዋታ። ቼላ 2-0 ከመመራት ተነስታ ሁለታቸው ወጣለች ማለት ነው። በዚህ ጨዋታ ቼላው ነጥብ ጣለ ለማለት በጣም ከባድ ነው። ኒውካስትል ነው እንደውም የተሻለው ቡድን የነበረው። ኒውካስትል በዚህ ጨዋታ ነጥብ ጥሏል ማለት ነው። ወደ 10 ቢጫ ካርድ ምናምን የተመለከትንበት ጨዋታ ነው። ምን አይነት የሚገርም ጌም፣ ያበደ ጨርቁን የጣለ ጌም ነበር ማለት ነው። ምን አይነት ጎሎች እንደተቆጠሩ ተመልክታችኋል። ጄምስ የሚያምር ቅጣት ምት ነበር ያስቆጠረው። እንዲሁም ደግሞ የፔድሮ ጎል ማለት ነው። ምን አይነት ፈርስት ተች ነው። ያራዳ ልጆች አየር ላይ ነው የቀነሰው ተጫዋቹን ማለት ነው። አየር ላይ በግንባሩ ቀንሶት ሄደ፣ ባናቱ ማለት ቀንሶት ሄደ ተጫዋቹ ማለት ያበደ ፈርስት ተች፣ ያበደ አጨራረስ ማለት ነው። ፔድሮ የሚገርም ጨዋታ ነበር። ለማንኛውም ቼላው በዚህ ሳምንት ደረጃዋን አትለቅም ማለት ነው። በጎል የተሻለች ቡድን ስለሆነች ስንት ነገር አስቤ ነው ካስተን የሃንግማንን ደጋፊ እንዴት ጨጓራውን ልላጠው የሚለውን ነገር በደንብ ተዘጋጅቼበት 2-0 ስትመራ ኒውካስትል ምንድነው ችግር? ይሄኔ እኮ ለባዶ የምትመራው እኔን ቢሆን እኮ አትለቀኝም ነበር አውቃለሁ። ምን አይነት ቡድን ነው? ለማንኛውም ሃንግማን ምን አይነት ፐርፎርማንስ ነው? ሁለት ደብል ፌስ ነው እንዴ ያላችሁ ቸልሲዎች እንዴ? ፈርስት ሃፍ ሌላ፣ ሰከንድ ሃፍ ሌላ እንዴ? የመጀመሪያው 15 እና 20 ደቂቃ ሌላ ቡድን፣ ከዛ በኋላ ሌላ ቡድን። ምንድነው ደብል ፌስ የምትሆኑብን? አንድ ቡድን ሆኖ እንጂ እኛ እኮ ተሰቃየን እንዴ። እኔ አሁን ሰጡት ለጠፉት ብዬ እኮ ጨርሻለሁ። ግን በቃ ግግሞ ተነሳ አቻ ጨረሰኝ ጨዋታ። ግን ዛሬ ያሳያችሁት ሁለታችሁም ጨዋታ እጅግ የሚገርም ነው። በተለይ ደግሞ ሰከንድ ሃፍ ላይ ቼልሲ ያሳየው እንቅስቃሴ በጣም ምርጥ ነበር ጀማው። ለማንኛውም ግን እጅግ በጣም የሚያምር ቆንጆ ፉክክር የነበረበት ምርጥ የመክፈቻ ጨዋታ አይተናል የዚህ ሳምንት ማለት ነው። ለሁለታችሁም ጭብጨባ ይገባችኋል ጀማው። በተረፈ ይመቻችሁ ጀማው። ሮበርት ሳንቼዝ ከፍሎሪያን ቪርትዝ ቀድሞ በፕሪሚየር ሊግ አሲስት ባደረገበት ጨዋታ ኒውካስትልና ቼልሲ ሁለት እኩል በሆነ ውጤት መለያየት ችለዋል። በመጀመሪያው አጋማሽ ኒውካስትሎች 2-0 እየመሩ ወደ ረፍት ቢያመሩም ሁለተኛ አጋማሽ ላይ ተሽለው የቀረቡት ቼልሲዎች ሁለት ጎሎችን በማስቆጠር እንግዲህ ጨዋታው ሁለት እኩል በሆነ ውጤት መጠናቀቅ ችሏል። ሬስ ጄምስ እንግዲህ ዛሬም በጣም የሚገርም ፐርፎርማንስ አስመልክቶናል። የመጀመሪያውንም ጎል ለቼልሲ ከሚገርም ቅጣት ምት ማስቆጠር ችሏል። ሁለቱም ቡድኖች የሚገባቸውን አንዳንድ ነጥብ አግኝተዋል ብዬ አስባለሁ። በጣም ደስ የሚል ጨዋታ ተመልክተናል። ሰሞኑን እንግዲህ በፕሪሚየር ሊጉ በጣም ደስ የሚሉ ጨዋታዎችን እየተመለከተ እንገኛለን። ለኒውካስትል ሁለቱንም ጎሎች ኒኮል ተማድ ማስቆጠር ችሏል። ከዛ በተጨማሪም ለቼልሲዎች ሪስ ጄምስ እና ጆዋ ፔድሮ አንዳንድ ጎሎችን ማስቆጠር ችለዋል። እናንተስ ጨዋታውን እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ወይኔ ሃንግማን ወይኔ ያለ ልማዱ ጀሞ ያለ ልማዱ በመሳሳት አጫውተውት ይኸው ገና ረፍት እኮ መውጣታቸው ነው። ኒውካስትል ወስዶ ይለበልባል። ሁለት ለባዶ እንዴ! እናንተ ፀሐይ አትወዱም እንዴ ሃንግማኖች? ቆይ ብርሃን ምንም ነው እንዴ ማትወዱት? ግዴታ እናንተ ቢያንስ ጥሩ እንድትሆኑ እንዳትሸነፉ አይደለም እኮ ጥሩ እንድትሆኑ ማለት ነው። ጨለምለም ማለት አለበት ትንሽም ቢሆን ጀሞ እንዴ። ከ12 ሰዓት በፊት አታጫውቱን የፍስ የሆነ ቡድን ምን ይሻለዋል እንዴ? ምን ይሻለዋል ጀሞ? አራግማን እየለጠፉት ነው ለለዋዶ። አይኑ ሊቀለብሰው ይችላል። ግን ጫውታው እስከ ምሽቱ 6 ሰዓት ምናምን ከቆየ ነው እየተጫወቱ እንጂ ከዛ በፊት እኔ ተስፋ ያለው አይመስለኝም። ጀሞ የመሳጠር ይመስሏቸው ነው እነሱ ሄዱት። ለካ የመሳሳት ከባድ ድግስ ነው ተደግሶ የጠበቃቸው። ወስደው ባናቱ እየሰጡት ነው ጀሞ። ምን እያያችሁ ነው እንግዲህ? ሄድስ ግን ይችላል። ይሄ ዋልትሚር ሚሉ ተጫዋች በጣም ነው የሚችለው። የሚገርም አጥቂ ነው። አይዛክን ሸጠው ኦሪጂናሉን አይዛክ በነጩ ነው ያስፈረሙትሽ። ምን አይነት ተጫዋች ነው ጀማው? ይሄን ጎል ይለዋል ጀማው። ለማንኛውም ሃንግማን ካምባክ ትሰራለህ። አምንብሃለሁ በቃ አተ ኧረ ምን አይነት ጨዋታ ነው? ኧረ እግዚአብሔርን ፈጣሪ ያተረፋቸው። እግዚአብሔርን ምን አይነት ጨዋታ ነው? ሰከንድ ሃፍ ይቅርታ እንግዲህ ያው ሰከንድ ሃፍ ሁለተኛው ጎል እንዲህ እንደጨፈርኩ የመጀመሪያው ጎል እንዲህ እንደጨፈርኩ። ኧረ ሪስ ጄምስ ምን አይነት ተጫዋች ነው? ጆዋ ፔድሮ እስከዛሬ የሚያቃጥለንን ምን አይነት ጎል ነው ያስመለከተን? ሳንቼዝ አሲስት። ኧረ በስማም ለተመልካች አዝናኝ ጨዋታ። እግዚአብሔርን ሳትወሻሹ በቃ የሚገርም ጨዋታ ነበረ። ክፍት ጨዋታ ነበር። በቃ ክፍት ጨዋታ። ከባዱን ጨዋታችንን እስከዛሬ 4 ዓመት ተከታታይ እዚህ ሜዳ ላይ ተገርፈናል። በአሁኑ ግን መገረፍ የለም። እንደውም ደቂቃ ቢኖር እኛ የመጨመር ቻንስ ነበረን። ግን ይሁን ብለን ከባዱን ጨዋታችንን ጨርሰን
ካሁን በኋላ እንዳለ በሜዳችንና የቀሩት ደግሞ ቀላል ጨዋታ ስለሆኑ የዛኔ እንገናኛለን። ግን እግዚአብሔርን ይለያል። በቃ ቼልሲ ይለያል፣ ማሬስካም ይለያል። ሰከንድ ሃፍ ላይ በቃ የሚገርም አሰልጣኝ እንደሆነ አስመስክሯል። ለማንኛውም ግን እንዳይደብራችሁ እግዚአብሔርን ጸዴ ጨዋታ ነው ያየነው። ከባድ ጨዋታ 1 ነጥብ አግኝተናል። ሲቲ የጣለበት ጨዋታ ነው እዚህ ሜዳ ላይ፣ እንዲሁም ሌሎቹ ደግሞ በኒውካስትል ሜዳ የታወቀ ነገር ነው። ስለዚህ እንዳይደብራችሁ፣ ሁሌም ቼልሲ ይቅደም። ይህ ሁሉ ከተማ ነው። አዎ ከተማ ነው። ከተማ ቼልሲ ፐሱን ፐርቶ ከረጠጠ መክሰስ አብሮ ከኒውካስትል ጋር ተጋርቶ በላ ያራዳ ልጆች አቻውጡ። የምሬን ይመቸው። እንደውም 45 ደቂቃ 2-0 ሲመራ ቆይቶ በሁለተኛው አጋማሽ 2 ጎል አግብቶ አቻውጧል ቼልሲ። ለማንኛውም ጫና አድርጎ ነበረ፣ ግን ነጥብ ጥሯል። ለኛ ጥሩ ነው ያራዳ ልጆች። ብቻ ሃንግማምን ከመታመን እኮ ውስጥ ያለ ድንጋይ ዋና ለምዷል ብለህ ብታመን ይቻላል። የምሬን ነው። ሃንግማን ምንድነው ችግራችሁ? የኔ ጣፈንታ እየደረሰብሽ ነው። ይቻቻ ጥሩ አይደለችም። የምሬ ነው። ብቻ ይመችሽ። አሁን ለንደን ቀይ ነች ወይስ ብሉ ነች? ኦን ኦፍ ነው አስጌ ኦን ነው ኦፍ ነው እኮ እጅ ላይ ጎል ጸደቀ። ጎል ጸደቀ። አረ ቼልሲ ነው የፕሪሚየር ሊግ ተፎካካሪ ያደረግነው። ወንድም ጥላ እያልን ገደል ከቶን ነበር። እንኳን ሲቲ የመጣ ይሄ ልጅ ሲጀመር የቼልሲ ጠላት ነው። ኤንዞ ማሬስካ ቀጥታ ወደ ሲቲ ካልሄደለ ማለት ነው ከዚህ በኋላ ተስፋ የለም። ኤንዞ ማሬስካ ጭራሽ ሲቲን ሲያሰለጥን አርሰናል በቃ ዋንጫ ነው የሚሆነው በዚህ አይነት ማለት ነው።